ኳንተም ኮምፒውተር ምንድነው? ኳንተም ኔትወርኮች እንዴት ይሰራሉ? ስለ ኮምፒውተር ስናነሳ ከ65 ዓመታት በፊት ENIAC ወይም ደግሞ ENIAC የተሰኘው አንድ ቤት ከሚያክለው እጅግ በጣም ቀርፋፋና ዋጋው ግን በሚሊዮን ዶላር የሚያስወጣ መጠቀም የሚችለው የአሜሪካ ሚሊታሪ ብቻ ሲሆን አሁን በዚህ ዘመን መጠናቸውና ዋጋቸው አንሶ በዓለም ላይ ተሰራጭተዋል። የወደፊቶቹ ኮምፒውተሮች አሁን እንዳሉት አይነት ኮምፒውተሮች ሳይሆን የሚሰሩት በጨረር በኳንተም ፊዚክስ ህግና በሰውነታችን ከሚገኙ DNA ጋር ኮሙኒኬት በማድረግ የሚሰሩ ሲሆን እናም ሁሉም ላይ ምርምር እየተደረገባቸው ነው። በተለይም ኳንተም ላይ ምርምር እየተደረገበት ያለው ኳንተም ኮምፒውተር ከተሳካ አሁን ካለው ኮምፒውተር 100 ሚሊዮን እጥፍ ፍጥነት እንዳለው የዘርፉ ባለሙያዎች ተናግረዋል። በኳንተም ኮምፒውተር ላይ ዳታ በኤሌክትሪክ ሲግናል ሳይሆን የሚተላለፈው ጥቃቅን የሆኑ ንዑስ ኳንተም ፓርቲክልስን በመጠቀም ነው። የሚጠቀመውም ባይናሪ ዲጂትስ 0 እና 1 ሳይሆን ኳንተም ባይትስ ኦር ኳቢትስ የሚባሉትን ነው። ይህን ኳንተም ኮምፒውተር አምርቶ ለገበያ ያቀረበው ዲዌቭ የተሰኘው የካናዳ ኩባንያ ነው። ዋጋውም 15 ሚሊዮን ዶላር ያወጣል። አዳዲስ የቴክኖሎጂና የሳይንስ መረጃዎችን ለማግኘት ኢትዮ አማሪክ ቴክቶክ የተሰኘውን ዩቲዩብ ቻናል ሼር፣ ላይክ፣ ሰብስክራይብ ያድርጉ። ሐሳብ አስተያየቶቻችሁን ጻፉልን። እናመሰግናለን።